እስኪ በእንግሊዝኛ ስጋ ቤት በይኝ። ሚልክ ሃውስ፣ ሚት ሃውስ። ሚት ሃውስ። እሺ ጥሩ ሙከራ ነው። ስጋ ቆራጭስ ምን እንላለን? እስኪ ሞክሪ። ኦልራይት ቴንክ ዩ። እስኪ በእንግሊዝኛ ስጋ ቤት ምን ይባላል? በእንግሊዝኛ ሚት ሃውስ። እሺ ጉድ ትራይ ነው። እሺ ስጋ ቆራጭስ ምን ይባላል? ቡቸርማን። That's good. እስኪ በእንግሊዝኛ ስጋ ቤት ይገረኝ። I think butcher house. That's very nice. ምን ይባላል የበሬ ስጋ በእንግሊዝኛ? Meat. ሚት አጠቃላይ ስጋዎች ሁሉ ሚት እንላቸዋለን፣ ግን ስፔሲፊክሊ የበሬ ሲሆን ምን ይባላል? አሁን አንድ የመጨረሻ ጥያቄ አለሽ። የበግ ስጋስ ምን ይባላል? የበግ ስጋ ስፔሲፊክ አላውቀውም። አመሰግናለሁ። በእንግሊዝኛ ስጋ ቤት ስንል እንዴት እንላለን? ሙኒ ፎከስ። ስጋ ቤት ማለት ስጋ ቤት ሞሽንግ ሃውስ። እሺ ስጋ ቆራጭስ ምን እንላለን? ስጋ ቆራጮት እሺ አመሰግናለሁ። በእንግሊዝኛ ስጋ ቤት ቡቸር ሾፕ እንለዋለን። ስጋ ቆራጩን ደግሞ ቡቸር እንላለን። ራይት ሶ የበግ ስጋ ወይም ደግሞ የበሬ ስጋ ደግሞ ምን እንደሚባል እናንተ ኮሜንት ሴክሽን ላይ ጻፉልኝ። እንግሊዝኛም በአካልም በኦንላይን መማር ከፈለጋችሁ ባዮ ላይ ባለ ሱቆች ደውሉልን። and thank you for watching. Right.